ብፁዕ አቡነ ሳዊሮስ ማን ናቸው? እንደምን ውላችኋል ውድ የኢትዮጵያን ታይምስ ተከታታዮቻችን። ዛሬ አነጋጋሪው ብፁዕ አቡነ ሳዊሮስ ማን ናቸው ስንል የተለያዩ መዛግብትን አገላብጠን ለእናንተ ይሆናል ያልነውን ዘገባ ይዘን መጥተናል። ተከታተሉን። በምዕራብ ሸዋ አድአ በርጋ አዳዳ አካባቢ የተወለዱት ብፁዕ አቡነ ሳዊሮስ የሚለውን ስያሜ ከመያዛቸው በፊት አባ አካለ ወልድ ሞገስ ተብለው የሚታወቁ ግለሰብ እንደነበሩ ያገኘነው ማስረጃ ያመላክታል። አባ አካለ ወልድ በአማርኛ ቋንቋ አፋቸውን የፈቱ ቢሆንም የኦሮምኛ ቋንቋንም በትንሹ የሚናገሩ እንደነበረ ሰምተናል። የደቡብ ምዕራብ ሀገረ ስብከት ሊቀ ጳጳሳት ሆነው ረዘም ላለ ጊዜ ያገለገሉት ብፁዕ ዶክተር አቡነ ሳዊሮስ ለጵጵስና የሚያበቃ የትምህርት ዝግጅት በዓለማዊውም ሆነ በመንፈሳዊው ደረጃ በብዛት ጠልቀው እንዳልገፉበት የተለያዩ መዛግብቶች ያሳያሉ። አነጋጋሪው አቡነ ሳዊሮስ ከዛሬ 2 ዓመት በፊት ከእርሳቸው ጋር 26 የተለያዩ ጳጳሳትን በመያዝ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አካሄድና እውቅና ውጪ የኦሮሚያ ሲኖዶስ ለማቋቋም ሲሞክሩ ተገኝተው በቤተክርስቲያኒቷ እገዳ የተጣለባቸው አባት መሆናቸውን የታወቀ ነው። ብፁዕ አባ ሳዊሮስ ከ26ቱ ጳጳሳት ሹመት በኋላ በሰጡት ጋዜጣዊ መግለጫ ላይ ባስተላለፉት ማብራሪያ ከቤተ ክርስቲያን ውስጥ ለረጅም ጊዜ የሚቆዩ ችግሮችን ለመፍታት የተደረገው በአፍ መፍቻ ቋንቋቸው ምዕመናንን ባለማገልገላቸውና ከባህላቸው የራቁ መሆናቸውን ይህም ባለፉት ዓመታት በተለይም በኦሮሚያና በደቡብ ክልል በሚሊዮን የሚቆጠሩ ምዕመናን እንዲጠፉ ምክንያት ሆኗል ብለው ነበር። ሊቀ ጳጳሱ በአሁኑ ወቅት በስራ ላይ የሚገኘው የቅዱስ ሲኖዶሱ 85% አባላትን ከአንድ ቡድን ብቻ ያቀፈና የቤተክርስቲያኒቱን ብዝሃነት ማንጸባረቅ እንዳልቻለ ገልጸው ነበረ። በጊዜው አቡነ ሳዊሮስ መርተውት የነበረው ይህ አካሄድ የኦሮሚያ ሲኖዶስን ለማቋቋም አልሞ የነበረና የተለያዩ ሰዎችን ድጋፍ፣ ባለሀብቶችን እንዲሁም ድርጅቶችን ጨምሮ ድጋፍ የነበረው መሆኑንም ጉዳዩ ካለፈ በኋላ የተለያዩ የማጣሪያ ዘገባዎች አረጋግጠው ነበረ። በጊዜው በጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ሊቀ ካህናት በላይ መኮንን የተመራ አስቸኳይ ስብሰባ የጠቅላይ ቤተ ክህነት አስተዳደር ጉባኤ በህገወጥ መንገድ በሃሮ በዓለ ወልድ ቤተክርስቲያን የሚገኙ ጳጳሳት ከደሞዛቸው በመመደብ ቤተክርስቲያንን በማፍረስ ወንጀል ተጠርጥረው ከስራ እንዲታገዱ አዞ እንደነበረም ይታወቃል። በስብሰባውም ቢሮአቸውንና ማደሪያ ቤቶቻቸውን እንዲታሸጉ ትዕዛዝ አስተላልፈው እንደነበሩ ይታወሳል። በሰዓቱ አቡነ ሳዊሮስ ጳጳሳቱን ለመሾም ከተወሰነው ጀርባ ያሉት አካላት ተስፋ ባለመቁረጥ ቅዱስ ሲኖዶሱ ሹመቱን እውቅና ካልሰጡ ከቤተ ክርስቲያኒቱ የመገንጠል ዛቻም ሲያደርሱ እንደነበረ ይታወሳል። አቡነ ሳዊሮስ በሰዓቱ ያነሱት ክስ በቋንቋ የተለያዩ አገልግሎቶችን ጠይቀው ቤተክርስቲያን ከልክላናለች ሲሉ እንደነበረ የሚታወስ ነው። ብፁዕ ዶክተር አቡነ ሳዊሮስ ከተለመደው የአባቶች አካሄድ በተለየ መንገድም በእጃቸው ከነፍስ ማጥፋት ጀምሮ እስከ አብራካቸው ክፋይ የተገኘ ልጅ እንዳላቸውም ጭምር የሚነገር ነው። የእርሳቸው ልጅም በናይሮቢ በሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጸሐፊነት ራሳቸው አቡነ ሳዊሮስ ባመቻቹለት እድል እየሰራ እንደሆነ የተለያዩ የመረጃ ምንጮችም ጠቁመዋል። ከ2 ዓመት በፊት በመላው ሀገሪቱ የጥምቀት በዓል ከተከበረ ከጥቂት ቀናት በኋላ በኢትዮጵያ ኦርቶዶክስ ቤተክርስቲያን ተካሂዶ በማያውቅ መልኩ መፈንቅለ ቤተክርስቲያን ሊያካሂዱ ነበር ተብሎ የተነገረላቸው አቡነ ሳዊሮስ በተጠቀሰው ዓመት በሰኔ ወር በተካሄደው ምርጫ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ኃላፊነት ቢወዳደሩ 7 ድምፅ ብቻ በማግኘት 3ኛ ሆነው ማጠናቀቃቸው የሚታወስ ነው። በወቅቱ የቡድኑ መሪ አቡነ ሳዊሮስ ለኦሮሚያ ክልል ራሳቸውን ፓትርያርክ አድርገው ሾመዋል። ራሳቸውን ከኢትዮጵያ ቅዱስ ሲኖዶስ ነፃ ለማውጣት እርምጃ ወስደው በወሊሶ የሚገኙትን ጳጳሳት ሾመዋል። ከዚህ ቀደም የኦሮሚያ ቅዱስ ሲኖዶስን ለማቋቋም ጥረት አድርገዋል የሚል ክስም አብረው እንዳስተናገዱ የሚታወስ ነው። በተያያዘ ጉዳይ
በጊዜው አቡነ ሳዊሮስ ይህን እርምጃ ባካሄዱ ጊዜ የኢትዮጵያ ቅድስት ኦርቶዶክስ ቤተክርስቲያን የ3 ቀን የጾም ጸሎት አዋጅ አውጃ ይህንን እርምጃ ክፉኛ እንደተቃወመችው መንግስትም ነገሩን ለማርገብ መሀል ገብቶ ሰርቶ እንደነበረ የሚታወስ ነው። አቡነ ሳዊሮስ አዲስ አበባ በሚገኘው ምስካየ ኅዙናን መድኃኔዓለም ገዳምም አስተዳዳሪ ሆነው ረዘም ላለ ጊዜ ሲሰሩ እንደነበረ ከአካባቢው ያገኘናቸው መረጃዎችም ያሳያሉ። መፈንቅለ ቤተክርስቲያን አካሂዷል በተባለበት ወቅትም አቡነ ሳዊሮስ ሾልኮ በወጣ ማስረጃ ከተለያዩ የኦሮሚያ ባለሀብቶች እንዲሁም ድርጅቶች በሚሊዮን የሚቆጠር ገንዘብ በአካውንታቸው ላይ ተገኝቶባቸው እንደነበርም የሚታወስ የአደባባይ ሚስጥር ነው። ይሁን እንጂ አባ ሳዊሮስ እኚህ ሁሉ ስንክሳሮች በተገኙበት ሁኔታም ቢሆን በቅርቡ ባሳለፍነው ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ሆነው ተሹመዋል። ውድ ተከታታዮቻችን ስለተከታተላችሁን እናመሰግናለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ እንላለን።